እንደ አውሮፓውያን አቆጣጠር በ1966 ሳይንቲስቶች 5 ጦጣዎችን በአንድ ክፍል ውስጥ በማድረግ አንድ ጥናት ያደርጋሉ። እዛ ክፍል ውስጥም አንድ መሳል ያስቀምጡና እዛ መሳል አናቱ ላይ ደግሞ አንድ ሙዝ ያስቀምጣሉ። ከጦጣዎቹ መካከልም አንዱ ጦጣ ያንን ሙዝ ለመውረድ መሳሉ ላይ በሚወጣበት ጊዜ ቀዝቃዛ ውሃን ያፈሱባቸዋል። ትንሽ ከቆዩ በኋላ ሌላ ጦጣ ያንን ሙዝ ለመውረድ በሚወጣበት ጊዜ በተመሳሳይ መልኩ እንደዛው ቀዝቃዛ ውሃ ያፈሱባቸዋል። ነገር ግን ለሶስተኛ ጊዜ ሌላ ጦጣ ያንን ሙዝ ለማምጣት መሳሉ ላይ በሚወጣበት ጊዜ ሌሎች ጦጣዎች ደብድበው ያወርዱታል። ሳይንቲስቶችም ክፍል ውስጥ ከነበሩ ጦጣዎች ውስጥ አንዱን ጦጣ ያወጡትና በዛ ጦጣ መሃል ደግሞ ሌላን ጦጣ ይተካሉ። ይህ ወደ ክፍሉ አዲስ የመጣው ጦጣ ስለ ቀዝቃዛ ውሃ ምንም አይነት እውቀት ስለሌለው ሙዙን ለማውረድ መሳሉ ላይ በሚወጣበት ጊዜ ሌሎች ጦጣዎች ደብድበው ያወርዱታል። ሳይንቲስቶችም ጥናታቸውን በመቀጠል በክፍል ውስጥ ቀዝቃዛ ውሃ የፈሰሰባቸው ጦጣዎችን ቀስ በቀስ ያወጧቸዋል። ነገር ግን ውሃ የፈሰሰባቸው ጦጣዎች ከዛ ክፍል ሙሉ በሙሉ ቢወጡም አንድ ጦጣ ያንን ሙዝ ለማውረድ በሚወጣበት ጊዜ ሌሎች ጦጣዎች መደብደባቸውን ቀጥለዋል። ማለትም ክፍል ውስጥ ያሉ ጦጣዎች ቀዝቃዛ ውሃ የሚባል ነገር እንዳለ አያውቁም። ነገር ግን እዛ መሳል ላይ የሚወጣ ጦጣ መደብደብ እንዳለባቸው ብቻ ነው የሚያውቁት። እኛ የሰው ልጆችም አንድ ነገር በሚከሰትበት ጊዜ ለምን ብለን ማጠይቅ ከሆነ እንደዚህ አይነት ባህሪ ነው የሚፈጥረው። ሰላም።